ምንም ሌላ ነገር አንጸልይም ስለ ሞገስ ስለ ፕሬዘንስ ነው ስለ መገኘቱ ነው ብዙ ሰዎች ስለ መገኘት እናወራለን ስለ መገኘት እንጸልያለን ሲባል ሌላ ነገር የሚቀርባቸው ይመስላችኋል የሚገረንቃችሁ ነገር ሌላው ነገር ደብል ፖርሽን ሆኖ ነው የሚመጣው ከዚህ ፊት ጸልየናል ምናልባት ነግራችኋል አስቴር እና መርዶክዮስ ያደረጉትን ዲያሎግ ነግራችኋል መርዶክዮስ በጣም እንደዛ አስቤው አላቅም መርዶክዮስ ቴክኒካሊ አስቴርን አስጨነቃት ምን ሆነሽ ነው ለንጉሱ ቅርብ ነሽ እንዲህ ነው እንደዛ ነው ካልነገርሽው እንደውም ጭራሽ የርግማን ቃል ተናገረ አንቺም ዘርሽም ነው የምትጠፉት አላት እና አስቴር የገባት ሴት ነች አጎቴ ጉዳዩ እንደዛ አይደለም ጉዳዩ አንተ እንዳልከው አይደለም እንደ ህጉ ቢሆን ኖሮ ይኸው አንድ ወር በሙሉ አልተገናኘንም ነገር ግን ህግ የሚያስጥስ ነገር አለ እና በሱሳ ግንብ ንገርልኝ 3 ቀን እንጾማለን ማንም ሰው እንዳይበላ ከዛስ ከህግ ውጪ ያለ ህግ ፕሬዘንስ ሲመጣ ያለ ህግ ተገባላችሁ 30 ቀን ሞክረ ያልተሳካ ጉዳይ ዊዝ ዋን አንድ ስጡና ህልውና ወርሲ እነዚህን 4 ሳምንቶች ስለ ፕሬዘንስ ለምንጸልዩ ደሞ ምንድነው እንትኑ ስለ ፕሬዘንስ መጸለይ ሌላ ነገር የመተው ግዴታ አለ ሌላ ነገር ድሮፕ እንድታርግ ያስገድዳል አንጠልጥሎ ስለማይቻል እሱ ሲመጣ ግን የሚጎልባችሁ ነገር የለም ሲጩና ህልውና እንፈልጋለሁ ብርቱ ምዕራፍ 30 ቁጥር 19 ኢየሱስ ማነባለው በኢየሩሳሌም ውስጥ በጽዮን የምትኖሩ ህዝብ ወይ ከእንግዲህ ወዲህ ታለቅስም በጩኸትም ድምጽ ይፈርሃል በሰማህም ጊዜ ይመልስልሃል ቁጥር 20 በደንብ ስሙኝ ጌታም የጭንቀትን እንጀራና የመከራን ውሃ ቢሰጥህም አስተማሪ ከእንግዲህ ካንተ አይሰወርም አይኖች ግን አስተማሪን ያዩታል ደግሞአለው ቁጥር 20 ፈልጓለሁ ጌታ የጭንቀትን እንጀራ የመከራን ውሃ ቢሰጥህም አስተማሪ እንግዲህ ካንተ አይሰወርም አይኖች ግን አስተማሪን ያያሉ ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮ ከጆሮን በኋላ መንገዱ ይቺ ናት በእርሷም የሚለውን ቃል ይሰማሉ ኢየሱስ ጌታ ነው ብዙ ጊዜ እንዲሆንም እንዳይሆንም የሚያሻማ ነገር ነው ሰውየው ኢሳይያስ በእስራኤል ምሳሌ የሚናገረው እንደሚለው የመከራ እንጀራ የጭንቀት እንጀራ እየሰጠ ከባድ እኮ ነው የመከራ እንጀራ በጣም ከባድ ነው የምትበላው የመከራ እንጀራ ነው የምትጠጣው የመከራ ውሃ ነው የምትመገበው የመከራ ምግብ ነው የመከራ ምግብ ለሚመገብ ሰው የሚመጣለት ትንቢት ወፍራም እንጀራ ይሰጣል የሰራዊት ጌታ የሚል ጸሎት ነው የሚያስፈልገው ለሰውዬ አይደል እግዚአብሔር ደሞዝ ጭማሪ ያረጋግላል እግዚአብሔር አካውንትን አምጣ ያለን አዋሽ ባንክም ንግድ ባንክም አምጣ በዘይት ነው የሚባለው መጣና አይደለም ማለት የመከራ እንጀራ ብትበላም የመከራ ውሃ ብትጠጣም አንድ አስደሳይ ዜና ላንተ አለኝ አለው ምንድነው መምህር ፊቱን ካንተ አይሰውርም ሰልፍ ውስጥ ሆነ መምህር ካንተ ፊቱን አይሰውርም በጭንቅ ሆነ መምህር ፊቱን ካንተ አይሰውርም ምንም በመከራ ብታልፍ ምንም በለቅሶ ብታልፍ ምንም በጭንቀት ብታልፍ ገንዘብ የማያመጣው ውድ ስጦታ ይሄ ነው አለ ምንድነው መምህር ፊቱን ካንተ አይሰውርም ፊቱን ያብራላችሁ በሰልፍ ውስጥ ነው ያላችሁት ፊቱን ያብራላችሁ መከራ ውስጥ ነው ያላችሁት ፊቱን ያብራላችሁ ጭንቀት ውስጥ ነው ያላችሁት ፊቱን ያብራላችሁ ጨምሩና አሜን በሉ እስቲ ሰልፍ ውስጥ ላለ ሰው የሚጸልየው እንደዚህ አይነት ጸሎት አይደለም ካለ ልምድ አሞን ታሞ መጥቶ ሰው ስለ ፕሬዘንስ ጸሎት የሥራ እጦት መጥቶ ያው ይገጥመው የሥራ እጦት አለብኝ ስራ የለኝም ለሚል ሰው ፕሬዘንስ ብለህ ትጸልያለህ ጌታ ይነን ነው የሚለው ሰውየው የመከራ እንጀራ እየበላ ነው የጭንቅ እንጀራ እየበላ ነው ከብዶታል ግን ተስፋ ሰጠው አይ ስለ እንጀራው አልነግርህም አንድ ጉዳይ ግን እርግጠኛ ሆኜ እነግርሃለሁ መምህሩ ፊቱን ካንተ አይሰውርም ዛሬ ስለዚህ ጉዳይ ነው የምንጸልየው የእግዚአብሔር ፊት በኃይል እንዲያበራ ሞገሱ በእኛ ላይ እንዲሆን ህልውናው በእኛ ላይ እንዲሆን የእግዚአብሔር ድምጽ በኃይል ከኛ ጋር እንዲሆን ጩሁና እስቲ ፊትህን አብራልኝ በሉት
ውሳኔ ይፈልጋል ብያችኋለሁ። አልሰብክም ጥቂት ብዬ ሐሳቤን ከያዛችሁ በኋላ ጸልያለሁ። ውሳኔ ይፈልጋል። ፊቱን መፈለግ የሆነ ነገር መቶ ይፈልጋል። ትዝ ይላችኋል አይደል? አቤሴሎም ኢዮአብ በስንት ሽምግልናና ልመና የዳዊትን አሳምኖት ወንድሙን ገሎ ከሄደበት ከጌሹር አስመጣው እና ዳዊት ጋር ቀረበ። ከዙ ዳዊት ጋር ሲቀርብ ችግር የለውም ይምጣ ኢየሩሳሌም ይቀመጣላችሁ። በህይወቴ ይሄን ነገር አስተምሬያለሁ። እንደዚህ እንዳስተማርኩት ቃል መፈራው ቃል የለም። ኢየሩሳሌም ዋና ከተማ ነው። ኢየሩሳሌም እንዲቀመጥ ፈቀደለት ዳዊት። ችግር የለውም ይብላ ይጠጣ፣ ሰራተኛ የሚኖር የፈለገ ነገር እንደው ምንም እንዳከለከሉት ይኑር አለና ግን ዳዊት ፊቴን ግን እንዳያይ አላቸው። ኢየሩሳሌም ይኑር፣ ይብላ፣ ይጠጣ፣ ይልበስ፣ ይስራ። ሌላ ቦታ ቢሆን ቀላል ነበር አይደለም። ነገር ኢየሩሳሌም ተቀምጦ ነው። ጌሹር ማይቃምጡት ኢየሩሳሌም ይቀመጥ ችግር የለውም ማለት ይምጣ። ዋና ከተማ ነው። ማንም ሰው ምንም ክፉ ነገር እንዳይና ይግባ ይውጣ። ግን አንድ ጉዳይ አይፈቀደለትም ማለት ዳዊት ፊቴን ግን አያይም ማለት ዳዊት። ከባድ ቅጣት እና አቤሴሎም 1-2 ዓመት ሞከረ። ይሄ ማለት ምን ማለት ነው? የዳዊትን ፊት ድሃ ያየዋል፣ ችግረኛ ያየዋል፣ ልጁ ግን ሊያየው አይችልም። ዳዊት ለአቤሴሎም ንጉስ ብቻ አይደለም አባቱ ጭምር ነው። አሁን ሰው ለኬዝ የሚሄድበት ቦታ ብቻ አይደለም። አቤሴሎም አባት ነው ፊት የከለከለው። ንጉስ ቢሆን ችግር የለውም፣ ምን የፍርድ ችግር የለብኝ ክርክር የለብኝ ብለህ ትተዋለህ። ችግሩ ሰውየው አባቱ ነው። ሰውየው አባቱ ነው። እንዴ ይጨንቃል። የሆነ የንጉስ ጉዳይ ብቻ ቢሆን ኖሮ ምን እንዴ አየሁት አላየሁት ምን ክርክር የለብኝ ጭቅጭቅ የለብኝ። አንድ የገሳውስ ጾም ጸሎት ያውኝ እየጸለይኩ ሰዎች መጡ፣ ገቡ፣ ጸለይ። ከዛ አንደኛው ሰዎቹን ይዟቸው የመጣው ልጅ ድሮ አውቀዋለሁ እኔ ራሱ አልፈለኩም ነበርና ረጅም ሰዓት ስለ ሁለቱ ሰዎች ይነግረኛል። ይሄ ማለት የሀገር እንደዚህ ደህንነት አዲስ ተወኝ እኔ ክርክር የለብኝ እኔ ጭቅጭቅ ማሰለው ሰው የለ የሚሰልለኝ ሰው የለ። እኔ ምን ያደርግልኛል ሰውየው 20 ደቂቃ እንትን መታወቂያ የእንትን ደህንነት እንትን ሴኩሪቲ እንዴ እኔ የምሰልለውም ሰው የለኝም ማሰልለውም ሰው የለኝም። እኔ ሉቃስና ማርቆስ ነው ህይወቴ። እኔ ምን ከኔ ጋር ምን ወይ ወስደ ከነጋዴ ጋር አገናኛቸው አልፈልግም አልኩት። ጉዳይ ስለሌለኝ ነው። ዳዊት ለአቤሴሎም እንደዚህ አይደለም፣ አባቱ ነው ጉዳዩ። ቢሮ የመግባት ያለ መግባት አይደለም። እና አቤሴሎም 1-2 ዓመት ሞከረ እና ከ2 ዓመት በኋላ ግን አመፀ። ኢዮአብ ጋር መልእክተኛ ላከበት። ፈልጌ ነው አለው። ኢዮአብ አልመጣም አለ። የኢዮአብን እርሻ አቃጠለ። ኢዮአብ ሮጦ መጣ። ምን ፈለክ አለው። እንዴ ከጌሹር ለምን አመጣኸኝ አለው። የንጉስን ፊት እማላይ ከሆነ እዙ አልቀመጥም እንዲህ አለው። መብላት መጠጣት ጌሹር አይጎልበትም። የጌሹር ዋና ገዢ የሱ አያት ነው። ምን አጥቼ ነው? የንጉስን ፊት የማላይ ከሆነ ለምን አመጣኸኝ አለው። አንድ ነገር ለማግኘት መወሰን ያለብን ጉዳይ አለ። ፊቱን ከፈለግን ድሮፕ ማድረግ ያለብን መጣል ያለብን ነገር አለ። ሲፊትህን እፈልጋለሁ በሲ ሁለት ምኞት አንጠልጥሎ ስለማይቻል ሁለት ነገር አንጠልጥሎ ስለማይቻል ዛሬ ሁሉን ጥለን ፊቱን እንፈልጋለን። ሁሉ ይቅርብኝ ፊትን እንፈልጋለን እንለዋለን። ሌላውን ጥያቄ እንተውና ፊቱን እንጠይቃለን። ባረኳችሁ ፊቱን ያብራላችሁ። ባካችሁ ፊትን አብራልኝ በሉት። ደስ ላይል ይችላል። ነብይ የሥራ ቦታውስ ጉዳይ እሱን ትቼ ነው ፊቱን መጠይቀው? አይገርምሽም? አዎ እሱን ጥለሽ ፊቱን ጠይቂ። የንግዱስ ጉዳይ እሱን ጥዬ? አዎ እሱን ጥለ ፊቱን ፈልግ። ያለብኝ ቀጠሮ እኮ እሱን ጥለ ፊቱን ፈልግ። ለምን? ፊቱ ሲመጣ ሁሉ ይከተለዋል። መምህር የመከራ እንጀራ እየሰጠ እንጀራህን ሳይቀይረው፣ ደሞዝህን ሳይቀይረው፣ ልብስህን ሳይቀይረው፣ መኖሪያ ቤትህን ሳይቀይረው ግን ፊቱን ይሰጣል። ጉጉቱ እንዲገባባችሁ ማስታወቂያ እንደ ማስታወቂያ እንደው ስብከትም እንደ ማስታወቂያ
በአግባብ እንድናምጽ ነው የመጣሁት። ያለ ፊትህ ሁሉ ነገር በቃ ያለ ፕሬዘንስ ሁሉ ይቅርብ ለማለት ነው። እኔ ብዙ ሰዎች ገጥሞኝ ያውቃሉ። የተትረፈረፈ ነገር ይዘው ፕሬዘንስ ያጡ ሰዎች አሉ። ቅርብ ቀን ደብረ ዘይት የሰማሁት በጣም ሾክ፣ በጣም እንደዚህ አይነት ጸሎት ረስ ነገረኛ አንድ ወንድም አለ ፓስተር ዘሌ እንደዚህ ሰዎች አሉ፣ ቡና ላኪ ናቸው፣ እንዲህ ነው እና ተጨንቀዋል። ምን የተጨነቁት? እኔ ደግሞ ክብር ነው አይደለም ቤታችን ውስጥ ህልውናው የለም አሉ። ገንዘብ አያመጣው፣ እንጀራን ሳይቀይረው ደመናውን ይሰጣል አለ። እንጀራው ይመከራ እኮ ነው። ውሃውን አይቀይረው ማለት ውሃው አይቀየርም፣ እንጀራው አይቀየርም፣ ግን ሁኔታው ይቀየራል። ምንድነው? በህልውና ይሞላዋል። ቤትህን በህልውና ይሞላዋል። ኑሮህን በህልውና ይሞላዋል። ጥያቄው ሳይመለስ ህልውናው ይበዛል። ጥያቄው እንዳለ ሆኖ ፕሬዘንስ ይመጣል። ጭንቀቱ እንዳለ ሆኖ ደመናው ይመጣል። አቤሴሎም የአባት ፊት እኔ አስታውሳለሁኝ። ነግሬያችሁ እንደሆነ አላውቅም። ድሮ ቤተሰባችን ውስጥ አባታችን በጣም አሁን በሆቴል በጣም ተወዳጅ ነው። ሁሉም ሰው የልጅ ጭምር ይወደዋል። በጣም አካባቢ ላይ ተወዳጅ ነው እና አባታችን ወደ ጌታ ሄደ ምናምንና ሳይታወቅ ድሮ እኛ ቤት ረጅም ሰዓት ጫጫታ አለ፣ ሳቅ አለ። የሚገርማችሁ ነገር የሚበላ እያለ የሚጠጣ እያለ የሚለበስ እያለ ምንም ሳይጠፋ ቤቱ ጸጥ አለ። ሰው ለብዙ ወራት ሰው ተኮራረፈ ቤት ውስጥ። ግን ሁሉም ሳይታወቀው ነው ያወራ እየመሰለው ነው ጸጥ የሚለው። ጸጥ ዝም ታውቃላችሁ፣ ዝም የሚበላ አለ፣ ቤት አለ፣ የሆነም መሰረታዊ ጉዳይ አለ። ግን ምንም ሰው ወሬ ጠፋበት። ጸጥ ዝም በጣም ከባድ የብዙ ወራት ዝምታ ቤት ውስጥ ሆነ። ይሄ የሥጋ አባት ነው። ምናልባት ያ ጥያቄ ከተወሰነ ጊዜ በኋላ ለጌታን ተቀብዬ ምናምን ቤቱ ጸሎት ሲጀመር ጠፋ። እሺ እግዚአብሔር ዝም ያለ ቀንስ በምን ታካክሰዋለህ? የሥጋ አባቴን ዝምታ እግዚአብሔርን አምጥቼ አካክሸዋለሁ። በቃ ያ ነገር ዝም እንዲል ያን ጭንቀት ጌታ ሲመጣ ተረስቷል። ይሄንኛው ዝም ያለ ቀን በምን ታካክሳለህ? በደሞዝ ሌክጀሪ ኑሮ በመኖር ጥሩ በመንዳት ጥሩ በመብላት አይመጣም። ህይወት ያለ ህልውናው አይሆንም። እኔ ተቸገሩ እያልኩኝ አይደለም፣ ግን ከሁሉ በላይ መሰረታዊ ጉዳይ ህልውናው። እግዚአብሔር የህልውናው ሰዎች ያርጋችሁ። ስለተለየ ቅባት ለማውራት አልመጣውም፣ ግን አብሮት የሚወጣ አብሮት የሚገባ አብሮት የሚያወራ አብሮት የሚጫወት በማለዳ ከሱ ጋር የሚያወራ በማታ ድምፁን የማያጣ ሲንበረከክ አቤት የሚለው ህልውናው ይክበባችሁ። ባካችሁ ነው ካላሰለቻችሁ እንደገና እስቲ ህልውና ይብዛልኝ በሉት። ጌታ ፊትህን አብራልኝ በሉት ባካችሁ። ደሞዝ ጭማሪ ሚል ትንቢት የለም። ዛሬ ልብስ ይቀየራል ሚል ትንቢት የለኝም። ልብሱ እንዳለ፣ የደሞዝ ችግር እንዳለ፣ የሆነ ጥያቄ እንዳለ እግዚአብሔር እንዲህ ይላል፣ ህልውናዬን አበዛለሁ። ሁሉ እንዳለ አላየውም። እንዲህ አለ አቤሴሎም። ስንዴ አለው እኮ አቤሴሎም፣ እርሻ አለው አቤሴሎም፣ ሰራተኞች አሉት አቤሴሎም። እንዴ ንጉስን አላይም? እንዲህ አለ፣ ንጉስን ካላየው ምን ያደርግልኛል? ህይወት ያለሱ ፊት እንዴት ሙሉ ይሆናል? አይተካም። የማይተካ ስጦታ የእግዚአብሔር ፊት። ከሁሉ መስቀል ላይ አንዱ ኢየሱስ የከበደው ነገር ታውቃላችኋል? መተው። ኢየሱስ የከበደው መተው ነው። አባቶ ራበኝ አላለው፣ ተውከኝ ያለው መተው። እና ኢየሱስ በስጋ ወራቱ እጅግ አስጨንቆት አንዱ ያወራው ነገር ራበኝ፣ አባት ሆይ ወጉኝ፣ ደበደቡኝ አይደለም ያለው፣ ተውከኝ። ፕሬዘንስን ፊል አላረግም እያለ ነው ያለው።
መገኘትን ፊል አላረግም እያለን ያለው መጥቶ ዞር ማለት እናንተ እንዴት ይከብዳል። ህይወት ከባድ የሚሆነው እሱ ዞር ያለ ቀን ነው። እኔ እግዚአብሔር እንዲያርግላችሁ ካላችሁበት ጉዳይ ጋር ህልውናውን ያብዛላችሁ። ብዙ የሚያጓጓ ጥያቄ አለ። አሁን ብትጠይቁኝ እንደራሴ ብዙ ጥያቄ አለ፣ ግን እንዘጋበታለን፣ ሎክ እናደርገዋለን። መሰረታዊ ጉዳይ የሱ ፕሬዘንስ፣ የህይወታችን መሰረታዊ ጩኸት፣ የአገልግሎት መሰረታዊ ጩኸት። ቅርብ ቀን ደብረ ዘይት አንድ አገልጋይ የአገልግሎት ስኬት እንደ ቁልፉ ነገር ምን ቢደረግ ነው እንትና 30 ዓመት ያገለግለው አንድ አባት አሉ። እሳቸው ባናገር 40 ዓመት ያገለገለ ደግሞ እኔ እንደውም ጨመርኩለት። አረ 50 ዓመት ያገለገሉ ደብረ ዘይት አሉ አገናኛለሁ። ግን ኖ ኤክስፒሪየንስ ከፊት ውጪ ምንም ነገር የለም። የአገልግሎት ሰባቱ የስኬት መንገዶች፣ 6ቱ የስኬት የሚባል ነገር የለም። 10ሩ የስኬት የሚባል ነገር የለም። ስኬት ፕሬዘንስ፣ ስኬት ህልውና፣ ስኬት የሱ መኖር፣ ስኬት የሱ መገኘት፣ ደስታ የሱ መኖር፣ ሽልማት የሱ መኖር። ያሰባበክ ስታይል አይደለም። እንትን የቃላት መገጣጠም ጉዳይ አይደለም። ቆንጆ ቃል መምረጥ አይደለም። አለባበስ ፕሮቶኮል አይደለም። የሆነ ከንግግር በኋላ አይደለም። መኖሩ የሱ ኮቴ፣ የሱ አብሮ መራመድ፣ የሱ አቤት ማለት፣ የሱ ካንተ ጋር ነኝ ማለት፣ ያ ስኬት ይሆናል። እኔ እንደ እግዚአብሔር ባሪያ ባርካችኋለሁ። እግዚአብሔር አምላክ በዚህ ባርካችሁ። ቤታችሁ ላይ እሱ ይታይ። አንድ ጊዜ አንድ ሀገር እዚሁ ክፍለ ሀገር ሩቅ ቦታ አገልግሎት ሄድን። በጣም ሩቅ ነው መንገዱ፣ ቀኑ ሙሉ ሄድ ነው። ወደ አካባቢ ልክ ስንቀርብ የሆኑ ሰዎች ቤት በር ላይ የሆነ ትልልቅ የተንጠለጠለ ምልክት አለ። አልፎ በጣም ረጅም ዛፍ ላይ የተንጠለጠለ ምልክት አለ እና ማወቅ ፈለኩ። የሀገሩ ሰው አብሮኛል። ምንድን ነው ያልኩት? ይሄ አካባቢ ላይ የተከበረ ሰው ነው አለኝ። ምን አርጎ አልኩት። በጀግንነት ተፈትኖ አንበሳ የገደለ ነው አለኝ። ብዙ የለም ርቃችሁ አንድ ምልክት ምን አርጎ አንበሳ ገድሎ ነው አለኝ። እንዴ ሰው አልኩት። እናስ እሱ ቢሞትም ቤቱ ምልክቱ ይቀመጣሉ ጊዜ አለኝ። እና ምልክት ራሱ ያ አንበሳ የገደለው ሰውዬ ቤት ነው ይባላል። እግዚአብሔር ቤታችሁን ህልውና ያለበት ያስብለው። የቱ ያ ፕሬዘንስ ያለባት ጥቅስ የምትናገረው ምናምን ይቅርብ። ድምፁ ቆንጆ የሆነው ጌታን ይቅርባችሁ። እንደኔ የሚያገጣጥም ጥቅስ ቢባል አረ ምን ያደርግልሃል? የቱ ፕሬዘንስ ያለበት፣ የቱ ህልውናው ያለበት፣ የቱ ፕሬዘንስ ፊልም የምታደርገው ቆንጆ ድምፅ፣ አረ ጥሩ ያሰባበክ ችሎታ፣ በጣም በጨዋ ደንብ ድምፅ ቆንጆ አውፍሮ ምናምን፣ አረ ምንም ለውጥ አያመጣም። ምንም በእውነት እኔ ድምፄ ነው አውፍሮ ሲፈጥሮም እንደዚህ ነው ድምፄ። ምንም የሚያመጣው ለውጥ የለም። ለውጥ የሚያመጣው ሲገኝ ነው። ህልውናውን ይስጣችሁ። እሱ ይገኝ፣ እሱ ያውራ። የቤታችሁ ምልክት እሱ ይሁን እና በእውነት ልቤን ነካኝ። ሰውየው ሞቶ እኮ ነው አለ። ሞቶ ለልጅ ልጅ ታሪክ ይቀመጣል አለ እና ትልቅ ዛፍ ላይ በጣም የተሸላለመ ምልክት ምንድን ነው? አንበሳ ገዳይ። አባቴ ምልክት ያርግብሽ። ምንም ሌላ ነገር መናገር አልችልም። ካለቀሳችሁ ማልቀስ ያለባችሁ ህልውናን እየተሰማኝ አይደለም ብላችሁ ሳመልክ ለምን ህልውና አልተሰማኝም? ይሄንን መጨቃጨቅ ያለባችሁ የህይወታችሁ መሰረታዊ ጉዳይ ጌታን በመቀበል ሂደት ውስጥ ክርስቲያን ከሆናችሁ በኋላ ሊሰማችሁ የሚገባ የመጀመሪያ ጉዳይ ፕሬዘንስ። መምህር የመከራ እንጀራ ከአንተ ፊት ከማንሳቱ በፊት ህልውናውን ያመጣዋል። ሰው እንዴት በሰልፍ ውስጥ ይወራል። በሰልፍ ውስጥ ተስፋ የሚያስቆርጥ ነገር እኮ እየሰማ ነው። ምን በወጣ ቢቀርብ እየተባለ ይወራል። ባታገለግል እንዲህ ብትተወስ እየተባለ የሆነ ነገር ይወራል። ድምፁ ይመጣል፣ የሆነ ዝማሬ ይመጣል፣ የሆነ ቃል ይመጣል። አይ ጩሁ ባካችሁ፣ ህልውናውን ይስጣችሁ።
ባረኳችሁ። ህልውናውን ይስጣችሁ። ቸርች የቸርች ዋና ነገር እነዚህ የምታዩቸው ስፒከሮች አይደሉም ማለት። ምክንያቱም እኔ ልክ ጴንጤ ከመሆኔ በፊት ቸርች ሲሄድ ኪቦርድ ብርቅ ነው። ኪቦርድ እኛ ከተማ 7 ቸርች ነበር። ከ7ቱ 2 ነው ምናምን ነበር። ጊታርና ከበሮ ነው በቃ። ወንበር እንደዚህ የለም። አግዳሚ ወንበር ነው ነበር። ቸርች ኢኮኖሚካሊ በጣም ፑር ነበረች። በጣም ዶሽ ነበሩ ቸርቾች ያኔ። ግን በመንፈስ የጠገቡ ናቸው። ሪች በመንፈስ የጠገቡ ትዝ ይለኛል። ዱከም አንዲት ደሳሳ ቸርች መካነ ኢየሱስ ነበረች። ትንሽዬ ደሳሳ የዚህን አዳራሽ ሩብ የምትሆን አካባቢው ላይ ታወቀ ትልቅ ባላውሊያ ወደ 3000-4000 ካሬ ላይ ትልቅ እንትን ያዘ ሰውዬ ቸርቿን ፍርድ ቤት ከሰሳት። ምንድነው ሲባል እሳት ይዞ ይዞሩኛል፣ በእነሱ ምክንያት መቀመጥ አልቻልኩም። ቸርቿ እኮ ደሳሳ ናት። ሪች በፕሬዘንስ ሪች ናቸው። ስትገባ ገና ይታወቃል። አግዳሚ ነው ወንበሩ። የሆነ ምናምን ገበሬ ማህበር ነው የሚያመልከው። የተማረ ሰው የለም። አስራት የሚከፈለው እንቁላልና ዶሮ ነው። በእውነት ምንም የላቸውም። ግን አቤት ያለው የጌታ ህልውና ባይኔ አይቻለሁ። እህቶቼ እዚያ ያመልኩ ነበር። ገበሬ አስራት የሚከፍለው ገበሬ በዚህ ሰዓት ነው። እህል አጭዶ ከወቃው ላይ 4 ኩንታል የሚሆን 5 ኩንታል ነው ለቸርች የሚሰጠው። አይሸጥም። ወተት እንቁላል ነው ለቸርች የሚሰጠው። አስራት ሌላ የላቸው። ግን በጣም ከባድ ፕሬዘንስ። እኔ ጌታን አላቅም። ይዞኝ ሲሄዱ መቀመጥ ሁሉ አልችልም። እሳት ነው ቤቱ። ጠቅላላ ገበሬ ማህበር ነው ያለው። ተከሰሱ ፍርድ ቤት። ምን አረጉ ሲባል እሳት ይዞ ቤቴን ይዞራሉ። እና ሰውየው በጣም አካባቢ ላይ በጣም ይፈራ ስለነበረ ጠባቂ ተደርጎ ማታ ተገመገመ። ምንም እሳት ይዞ የሚዞር ሰው የለም። ሰውየው ቤታቸው በልሳን ያቀጣጥላሉ። ገበሬው በየቤቱ እሳት ያቀጣጥላል። ተንበርክኮ ይጮዋል። ባካችሁ ቤታችን በዚህ ይታወቅ። ይሄን ጨምሬ ላቁም። ቤታችሁ በዚህ ይታወቅ። ሰዎች እናንተን ሲያውቁ በዚህ ይወቋችሁ። በንግግራችሁ አይደለም፣ በጩኸታችሁ አይደለም፣ በድምጻችሁ አይደለም። እግዚአብሔር በፕሬዘንስ ታዋቂ ያርጋችሁ። እንጀራ አትበሉም እያልኩኝ አይደለም፣ ግን ከስኬታችሁ መቅደም ያለበት ቁልፍ ነገር አለ። ፕሬዘንሱ የሚያመጣው ስኬትና በጭቅጭቅ ያመጣው ስኬት አንድ አይደለም። ሰዎች የጠፉት ለዚህ ነው። ሰዎች በጭቅጭቅ ባመጡ ስኬት የጠፉት። የትን ፍጩ ዱቄቱን አምጩ የሚል ያበሻ ተረት አልሰማችሁ? ምንም ይሁን ይሄንን ስራ ካልሰጠኝ ካናዳ ካልሄድኩ ሞቼ ይገኛለሁ፣ እንትን ካልሄድኩ ሞቼ ይገኛለሁ፣ እንትን ካልሆነ ሞቼ ይገኛለሁ። በንዝንዝ የመጣ ብሌሲንግ ግን ፕሬዘንሱ የሳበው ስኬት ሃሌሉያ፣ ህልውናው የሳበው ስኬት ዘውትር ከጌታ ጋር ያኖራል። ስለዚህ ከዚህ በኋላ መኖሪያ ቤታችሁ በእሳቱ ይቀጠር። ተኝታችሁ አልጋችሁ ላይ ፕሬዘንስ ፊል እንድታደርጉ ልጸልይ። ልጆቻችሁ ስለ ህልውናው ይማሩ ከናንተ። እህቶቻችሁ፣ ወንድሞቻችሁ፣ አብሯችሁ የሚኖሩ ሰዎች ከናንተ ስለ ፕሬዘንሱ ይማሩ። ቢሮ አለቆቻችሁ ፊት በፕሬዘንስ እንድትቆሙ ልጸልይ። የምትሞክሪውን ነገር የምትሞክሪው በፕሬዘንስ ይሁን። ስራ አፕላይ ስታረግ በፕሬዘንስ ይሁን። እግዚአብሔር ይሄን ያርግላችሁ። እንጸልያለን።